የሚያስፈልገው አዲስ ህግ አይደለም። ስለ ህግ በደንብ ታውቃለህ። ላንተ የሚያስፈልገው አዲስ ልብ ነው። እውነትን ከውሸት የሚለየው የእግዚአብሔር ቃል ሰዋዊ ባህሪን ለመቆጣጠር ያስችል ዘንድ 35 ሚሊዮን ህጎች እንዳሉ የሚገመት ቢሆንም በአሁን ሰዓት በዓለም ውስጥ አምላክ የሰጠን ግን ስንት ነው? 10 ህግ ሰውን ከሰው ያነጻጽራል። ታላቁ ህግ ሰጪ ማን ነው? እግዚአብሔር ራሱ። እንዲህ ይላል፣ እግዚአብሔር የሰራውን ስራ ሁሉ በሰባተኛ ቀን ፈጸመ፣ በሰባተኛ ቀን ከሰራው ስራ ሁሉ አረፈ። እግዚአብሔር ሰባተኛ ቀን ባረከው፣ ቀደሰው። እግዚአብሔር ሊያደርገው ከፈጠረ ስራ ሁሉ በእርሱ አልፏል። 6 ቀን ነው እግዚአብሔር ስራውን የሰራ። በሰባተኛ ቀን ምን ፈጠረ ስንል ሰንበት ወይ ደግሞ እረፍትን፣ የእረፍት ቀን ፈጠረ። የትኛው ቤተክርስቲያን ነው? ቃለ ሕይወት። እሁድ ሰንበት ነው ብለህ የምታምነው አንተ? ሰንበት ቅዳሜ ነው። እኛ ክርስቲያኖች እሁድን ሰንበት ብለን የምናከብርበት ኢየሱስ ክርስቶስ ከሞት የተነሳበት ቀን ስለሆነ ሰንበትን የጌታ ቀን ብለን እናከብራለን። ዮሐንስ 20 ምዕራፍ 1 ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብር ተፈንቅሎ አየች። እኛ ክርስቲያኖች ምናምን ብለህ ፖለቲካ ለመስራት አትፈልግ። እሁድ ሰንበት ቀን ነው ወይ ነው? ክርስቲያኖች በደም ስማኝ፣ ክርስቲያኖች አትበል። እግዚአብሔርን ቃል የምናወራው ወንድምህ ነህ በክርስቶስ። ይሄ ሳምንቱ የመጀመሪያው ቀን የተባለው እሁድ ማለት ነው። የሳምንቱ የመጨረሻ ቀን ሰባተኛው ቀን ሻባት ቅዳሜ ማለት ነው። ዓርብ ከሰዓት በኋላ የሚገባው ኦኬ። የጌታ ቀን የተባለው ሻባት ቅዳሜ እንጂ እሁድ የጌታ ቀን ተብሎ ተወርቶም ተነግሮም አያውቅም። ዮሐንስ ሐዋርያ ነው። ስለዚህ ሐዋርያው ዮሐንስ የሚያውቀው ሻባትን ነው። ሻባት ደግሞ ቅዳሜ ነው። ስለዚህ የፔንቴኮስታል የፔንቴዎችና የካቶሊክ የኦርቶዶክስ እሁድ ሰንበት ነው ብሎ የሚሉት አፍርደቼ ጋጠ ማለት ነው። የውሸትን ትምህርት አፍርሳለሁ። ይህንን የጻፈው ዮሐንስ ነው። ዮሐንስ ሻባትን ያውቃል። ሻባት ደግሞ የሳምንቱ የመጨረሻ ቀን ነው። 6 ቀን ስራቸውን ሰርተው በሰባተኛው ቀን ነው። ስለዚህ የሳምንቱ የመጀመሪያው ቀን እሁድ ነው። እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ሮብ 4፣ ሐሙስ 5፣ ዓርብ 6፣ ቅዳሜ 7 ሻባት ነው ማለት ነው። ስለዚህ አሁን እዚህ ጋር ሰንበት ሻባት ቅዳሜ እንጂ እሁድ አይደለም። አርዕስቴ ይታያል አይደል? እሁድ የሰንበት ቀን ነውን ነው ጥያቄ። አዎ ብለሃል። አሁን አንተ አምጣ የፈለግከውን ጥቅስ ሄደህ ብሉይ ኪዳን የፈለግከውን ጥቅስ አሁንም ጨምረህ ከአዲስ ኪዳን እሁድ ሰንበት መሆኑን አሳይ። ቴንኪው። ራእይ ምዕራፍ 1 ቁጥር 10 ሌሎች ከሆነ በጌታ ቀን በመንፈስ ነበር። ዮሐንስ በጌታ ቀን ያለው በጌታ ቀን ያለበት ምክንያት አንደኛ ከሳምንቱ በመጀመሪያ ቀን ኢየሱስ ክርስቶስ ከሞት ስለተነሳ፣ ሁለተኛ ደግሞ በሐዋርያት ሥራ ምዕራፍ 20 ቁጥር 7 ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነገው ሊሄድ ስላሰበ ከእርሱ ጋር ይነጋገር ነበር፣ እስከ መንፈቀ ሌሊትም ነገሩን አረዘመ ብሎ ከሳምንቱ በመጀመሪያ ቀን እንጀራ ለመቁረስ ሐዋርያት እንደሚሰበሰቡ እዚህ ጋር ይናገራል። ቆሮንቶስ ምዕራፍ 16 ቁጥር 2 እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረ በቤቱ ያስቀምጥ። በሐዋርያቱ ዘንድ ይህ የሳምንቱ የፊተኛው ቀን የሚሰበስቡበት ገንዘብ የሚያዋጡበት ቀን ስለሆነ ነው። ይህ የጌታ ቀን የተባለው ዮሐንስ በፍጥሞ ደሴት ላይ ሆኖ በጌታ ቀን በመንፈስ ነበርኩ ብሎ እየተናገረ ያለው ቀኑን እየነገረ ነው። ያ ቀን ሰንበት መሆኑን በአዲስ ኪዳን ክርስቲያኖች የሚሰበሰቡበት የሳምንቱን መጀመሪያ ቀን ያንን ቀን የጌታ ቀን ያለው አይልም። ሰንበት እሁድ ሰንበት መሆኑ የጌታ ቀን ተብሎ የተባለበትን መረጃ አምጣ። ሰንበት ነው ብሎ ያለበትን ነው ያልኩ። አንተ እኮ ተማሪ ልትሆን የምትችል ልጅ ነህ። እሁድ የሰንበት ቀን ነው ተብሎ በምድራችን ላይ የሚታመነው ውሸት ነው። እግዚአብሔር 2 ሰንበት የለውምና